ዲቃላዎች ምን እንዳደረጉ ታውቂያለሽ? ቤታችን ሲቃጠል ቤት የሚሰራ አናጺ በነፃ ላኩልኝ ወደዚህ። ይሄን አሁን ያሳየሁሽ ማለት ነው። በቃ በነፃ ተጀምሮ እስከሚጨርስ ድረስ እንደውም ሌላ ትርፍ ሁሉ ሰርተው ወፍጮ ቤት ሁሉ ሰሩ። እነሱ ግን የላኩልን በቃ እኛ ቢያንስ በዚህ እናግዝ ብለው ማለት ነው። እሱ ያው ደብረ ሊባኖሶች እንደዚህ ቆርቆሮ እንደዛ ነግራቸው ማለት ነው። እንጨት ራሱ ገዳሙ ባህር ዛፍ ሌላ ዲቃላዎች ጉልበት በቃ ሳንቲም ሳይወጣ ተባብራችሁ ተባብሮ ይሄ ነው እኮ በቃ አላውቀውም። እኛ ጋር እስከሚያበቃ ቆይተው ሌላ ስንት ቤት ሰርተው የሚገርመው አሁንም ድረስ በቃ የሚሰራ ካለ እንልክላቸዋለን። አልኩሽ እኮ ከተባበረ የማይሰራ ምንም ስራ የለም። እጅግ የሚማርክ ቦታ እኮ ነው የምትኖሩት። በስመ አብ ወልድ በህይወት እያላችሁ መንግስተ ሰማያት እንደምትኖሪ ቁጠሪው። በእውነት በስመ አብ በተፈጥሮ ታጅባችሁ የኖራችሁ እዚህ ጋር ቆምሽም እንደው